ምን ነው ግን ቅድም እንዳርገው በዳሱ በጭንቅላቴ ቆሜ ካልደንስኳልክ ፊት ለፊት ተቀምጠው የነበሩትን ሴቶች ትኩረት ለመሳብ ነው እንዴ? እዚህ ለኛል ላገባ ሰሞን ለአንድ ጓደኛዬ ከኤፍራታ ጋር ልንጋባ እኮ ነው በየስ ነግረው መርዶ የነገርኩት ያልደንግጦ ምን ነው በሰላም አለኝ። እንኳን ደስ አለ የሚል መልስ ስጠብቅ እንደዚህ በማለቱ ተበሳጭቼ ምን ነው ላገባ ነው ማለት እንደዚህ ያስብላል እንዴ? ድንጋጤ እኮ ስለ ጋብቻ ሳይሆን ስለ ፍቼ ነገርኩ ነው ይመስለው አልኩት። ዝም አለ። ይልቃውን ሰርጌ ላይ ከ700 እስከ 1000 ሰው ነው ለመጥራት ያሰብኩት። ሰፋ ያለ የምታውቀው የሰርግ አዳራሽ አለ። 7 ወር ለማይቆይ ትዳር 700 ሰው መጥራት ግን አይከብድም? ለምን ኪሳራ ውስጥ ትገባለህ አለኝ። ምን ነው አንተ ጤና የለህም እንዴ? ሚዜ ትሆናለህ ብዬ ሳስብ ጭራሽ መዘዝ ልትሆንብኝ ነው እንዴ? ምንድነው እዚህ ሟርት የምታወራው? አናደደኝ በጣም። ሟርት ሰውን ፋክትን ያወራሁት አለኝ። አረ በዚህ መፈንከት ነበር ብዬ ፊት ለፊት የተቀመጠውን የቢሪንዳ ጠርሙስ አነሳውና መልሼ ያስቀመጥኩት። ስማ ኤፍራታ ማለት እኮ እንዶ የለም እንጂ ዓለም አቀፍ የቅናት ውድድር ቢኖር ኖሮ ለሀገሯ የወርቅ ሜዳሊያ የምታስገኝ ሴት ናት አለኝ። ምን ነው ይህን ያህል አንድ ሰፈር አደጋችሁ እንጂ አንድ ቤት እኮ አልኖራችሁም? በጣም አውቃታለሁ አልኩት። ለማንኛውም ያወራሁት ነገር ከትንሽ ጊዜ በኋላ በደንብ ይገባሃል አለኝ። በተቀመጠበት ትቼው ሄድኩ። የሰርጋችን ቀን ማታ ፕሮግራሙ ተጠናቆ አቅፊያት መኝታ ክፍላችን ገባንና አልጋ ላይ አስተኝቻት ከረባቴን ካንገቴ ላይ ያላላው ነው። ቀን ሙሉ የጨፈርኩ ስለዋልኩ በጣም ደክሞኛል። ምን ነው ግን ቅድም እንዳርገው በዳሱ በጭንቅላቴ ቆሜ ካልደንስኳልክ ፊት ለፊት ተቀምጠው የነበሩትን ሴቶች ትኩረት ለመሳብ ነው እንዴ አለችኝ ፈገግ ብዬ። ኧረ ማርዬ ፊት ለፊት ሴት ይቀመጡ እንደ ጭራሽ አላስተዋልኩትም። እኔ ትኩረቴ ጭፈራው ላይ ነበር አልኳት። ትንሽ ዝም አለችና ደሞ ማናት እየጨፈረን እያለ ዘግና የምራቅ መርጋ 200 ብር ግንባር ላይ ልጥፍችልህ። ፀሐይ ናት የሥራ ባልደረባዬ፣ ታውቂያታለሽ እኮ። ፀሐይቱን ጨረቃን ያገባኝም። ከሷ በላይ ግን ያናደደኝ አንተ መገልፈጥ ነው። 200 ብር መሸለም እንደዚህ ያስግለፍጣል እንዴ? 1000 ብር ብታረግልህማ እኔም ፈተሷን ነበር የምታገበው አለችኝ። ኧረ በስመ አብ ኤፍራታ፣ ገና በሰርጋችን ቀን ስለምን ፍቺ ነው የምታወሪው? እኔና አንቺ እኮ ገና ብዙ አብረን የምናየው የህይወት ምዕራፍ አለ። በያውን የሰይጣን ጆሮ ይደፈንብኝ። እኔና አንቺን ከሞት በስተቀር ማንም አፋታንም አልኳትና የሸሚዜን ቁልፍ እየፈታው አልጋ ላይ ወጣው። የጓደኛዬ ሟርት እውነት እየሆነ መጣ። ትዳር ብዬ ከርቸሌ ከገባው ነው ዛሬ 5ኛ ወሬን አስቆጠርኩ። ቅናት የሚባለው ነገር በአካል ተገልጦ ኤፍራታ ላይ አየሁት። የሆነ ቀን ቁጭ ብለን ከኔ ውጪ ሴት የምትባል ፍጡር እንኳን በውን በህልም እንዳታይሽ ብላ አስጠነቀቀችኝ። እንዴ ህልም ደግሞ በኔ ፍላጎቱ ነው እንደማየው? ዛሬ ሴት አለ ወንድ አለ ብዬ መምረጥ አልችልም እኮ አልኳት። አይ እንግዲህ ድንገት ሴት ካየ ቶሎ ብለህ ከእንቅልፍ መንቃት ትችላለህ። አይ ካልክ ደግሞ ከናካቴው ማለመተኛት መብት ነው አለችኝ በሚያጉረመርም ድምፅ። ህልም ተፈርቶ እኮ ሳይተኛ አይታደርም አልኳት። ተናገርኩ እንግዲህ አለችና ተነስታ ሄደች። የሆነ ምሽት ድንገት ስልኬን ተቀበለችኝና ከእናቴና ከእህቴ ውጭ ያሉትን የሴት ኮንታክቶች እንዳላጠፋቻቸው ሴት የምትባል ፍጡር ባይኔ እንዳላይ ብላ የቤት ሰራተኛ ሳይቀር ወንድ ቀጠረች። በዚህ የተነሳ የማውቃቸውን ሴቶች ሳይቀር መንገድ ላይ ሳገኝ ሰላም ማለት ፈራው። ከሆነ አቅጣጫ ካሜራ ገጥማ የምትመለከተኝ ይመስለኛል። በሆነ ዕድለ ቢስ ቀን ደስ የሚላት መስሎኝ የቤቱ ጣራ እስኪነቀል ድረስ ድምፄን ከፍ አድርጌ ኤፊ እያልኩ እየተጣራው ወደ ውስጥ ገባው። ከሰማይቱ ደቅ ከምድር ትፍለቅ ሳላውቅ ድንገት ፊት ለፊቴ ጉባለችና ለአንድ ለ2 ደቂቃ ያህል የሸሚዜን ኮሌታ ይዛ ስትወዘውዘኝ ቆየችና ስሟ ሲቆላመጥ ኤፊ እንደሆነ ትዝ ሲላት ወይዮ ብዬ ሌላ ሴት እየጠራ መስሎኝ እኮ ነው ይቅርታ ብላ ተቅለስልሳ ለቀቀችኝ። ቅናተኝነቷን ስለሚያውቁ የገዛ አባቷ ሳይቀር ሞተህ ሬሳ ላይ ፍታት ከመደረጉ በፊት ፍታት ብለው ለምነውኛል። የሆነ ቀን ሬስቶራንት ቁጭ ብለን አንዲት አስተናጋጅ መጣችና ፈገግ ብላ ምን ልታዘዝ አለችን። ምንድነው ወንድ አስተናጋጅ የለም እንዴ ብላ ገላመጠቻት። አስተናጋጇ ግራ ገብቷት ዝም አለች። ፈጠን አልኩና ግድ የለም አንቺ ታዘዥን
አልኳት። አስተናጋጇ መልሳ ፈገግ አለችና እሺ ምን ላምጣላችሁ አለችን። ምንድነው የጥርስ ማስታወቂያ እንደሚሰራ ሰው አስሪ መገለፍጨው ምን ትመስላለች? ና እንደውም እንውጣ አለችኝና እጄን ይዛ ያካለበችኝ ተያይዘን ከሬስቶራንቱ ወጣን። ከሰማችን ብዬ ቁጭ አድርጌ እየመከርኳት ነው። ኤፍዬ ቀናት እኮ የሰይጣን ነው። ለምንድን ነው ቆይ የምትቀኙ? ስትቀኝ ደግሞ ከማንም በላይ ራስሽን እኮ ነው የምትጎጁ አልኳት። ስለምወድክ ነው እሺ መቀናው ቢገባክ አለችኝና ድንገት ደግሞ ምንድነው እዚህ ጋር የማየው ጥቁር ነገር ብላ ተኮሳተረች። አረ ማርያም የሳመችኝ ነው አልኳትና ደግሞ በዚህም ልትቀና ይሆን እንዴ አልኩ በልቤ። ነው እንዴ? እኔ እኮ ደግሞ ሌላ ነገር መስሎኝ አለችኝ። ኤፊ ግን ፍቅር በቀናት ይገለጣል እንዴ? ቀናት እኮ ሳይበዛ ደስ ይላል፣ ግን ደግሞ ከመጠን ሲያልፍ ሰይጣናዊ ነው የሚሆነው አልኳት። እንግዲህ እኔን አትጭቅጭቀኝ፣ ማጥቀኗን ፈልጋ አግባ ብላኝ እንደለመደችው ተነስታ ሄደች። በዚህ ሁኔታ ማሳለፋቸውን ረጅም ዓመታት ሳስብ ካሁኑ ደከመኝ። 7 ወር ለማይቆይ ትዳር 700 ሰው መጥራት ግን አይከብድም? ለምን ኪሳራ ውስጥ ትገባለህ? ጓደኛዬ ትክክል ነበር። ዛሬ መጨረሻ እድል ሰጣት ነው። አበባና ወይን ይዤ ወደ ቤት እየሄድኩ ነው። ቤት ደርሼ ኤፍዬ እንዴት አመሸሽ እያልኩ ወደ ውስጥ ገባው። ኤፍራታ አንድ እግሯን በአንድ እግሯ ላይ ጭና እያወዛወዘች ሶፋ ላይ ቁጭ ብላለች። ፈገግ ብዬ ወደ ተቀመጠችበት ሶፋ ተጠጋው። ወይኑን ጠረጴዛ ላይ አስቀምጬ አንድ እጄን ዘርግቼ ከተቀመጠችበት ብድግ አረኳትና አበባውን ሰጥቻት ግንባሯን ከሳምኳት በኋላ የኔ ፍቅር ምድር ላይ ካንቺ በላይ የምወዳት ሴት የለችም እሺ አልኳት። እኔም ካንተ በላይ የምወደው ወንድ የለም ትለኛለች ብዬ ስጠብቅ ጭራሽ ያላሰብኩትን መልስ ሰጠችኝ። የቀኝ አይኗን ቅንድብ ወደ ላይ ሰቅላ እየገላመጠችኝ አሃ ከኔ በታች ግን የምትወዳት ሴት አለች ማለት ነው ብላ ፈጠጠችብኝ። የምለው ጠፋኝ። ምንም መልስ ሳልሰጣት ፈገግ እንዳልኩ ወይኑን ከጠረጴዛው ላይ አንስቼ አናቷ ላይ ከሰከስኩት። ቁልቁል ወደ ወለሉ ተንደርድራ ከእግሬ ስር ተደፋች። ዝቅ ብዬ አላየኋትም። የአንገቴን ከረባት እያላላው ወደ በሩ አመራው። የሳሎኑን በር ከፍቼ ስወጣ የብዙ ዓመት ፍርዱን ጨርሶ ከእስር ቤት እንደወጣ እስረኛ ነፃነት ተሰማኝ። ዳግም አልተመለስኩም።